ሰላም ለእናንተ ይሁን። ጸሎት የምትከታተሉ እህቶች፣ ወንድሞች እግዚአብሔር የተመሰገነ ይሁን። ዛሬም እንደገና በእግዚአብሔር ፊት ልንሆን፣ ልንጸልይ፣ ድምጻችን ልናሰማ፣ ልናመሰግነው፣ ልናከብረው፣ ፍቅራችን ልንገልጽለት በፊቱ አለን። እንኳን ጌታ ረዳችሁ። ይህን ጸሎት አብራችሁ ለመጸለይ እንኳን ጌታ ረዳችሁ። መጸለይ በእግዚአብሔር ፊት መሆን እድል ስለሆነ ጌታ የተመሰገነ ይሁን። ዛሬም ደግሞ በተሰጠን ጊዜ በተሰጠን እድል አብረን እንጸልያለን። የዛሬ የጸሎት ርዕስ የሚሆነው በአንተ ልረፍ፣ ጌታ ሆይ በአንተ ልረፍ እና በእግዚአብሔር ማረፍ። የጸሎቱ ሐሳብ የሚገኘው በመዝሙር 46 ቁጥር 10 ላይ እረፉ ይላል ጌታ። እረፉ፣ እኔም አምላክ እንደሆንኩ ወቁ፣ በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ ካለ በኋላ ቁጥር 11 ደግሞ የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። ኢየሱስ ጌታ ነው። ጌታ የተባረከ ይሁን። እግዚአብሔርን በብዙ እናመሰግነዋለን። ጌታ ይባረክ። በዚህ ሁካታና ጫጫታ በበዛበት ዓለም በብዙ ፍጥነት እየተቀያየረች ያናወጠችን አለች ዓለም። የሰው ልጆች ግራ የምታጋባ በጭንቀት በውጥረት የተለያየ ችግር ውስጥ የሰው ልጅ አእምሮ ከሚሸከመው በላይ እየሆነ ያለ ነገር አለ ወገኖቼ። አእምሯችን፣ አካላችን፣ መንፈሳችን፣ ስሜታችን ከተለያየ አቅጣጫ በሚመጡ ከአቅም በላይ በሆኑ ሁኔታዎች ውስጥ እያለፍን ነው። እንደው በአጠቃላይ ነው የምነግራችሁና በዚህ ሁሉ መሃል ግን ደስ የሚለው ነገር እኔና እናንተ አንድ ስፍራ አለን። ለየት ያለ ስፍራ፣ ማረፊያ፣ መጠለያ፣ ሰላም ያለው የተቀደሰ የሚያረጋጋ ቤት አለን እኔና እናንተ። አባት አለን እኔና እናንተ። አባታችን ደግሞ በሰማይ ያለው እግዚአብሔር ኑ እያለ እየጠራን ነው። ኑ ከኔ ጋር በቃ እረፉ እያለ ነው። እረፉ በቃ እኔ አባታችሁ እንደሆንኩ ወቁ፣ እኔ አምላካችሁ እንደሆንኩ ወቁ እያለ ነው። ልባችንን በጸጥታ የምናሳርፍበት፣ አእምሯችንን የምንሰበስብበት፣ ከድካም የምንወጣበት፣ ከመቅበዝበዝ የምናርፍበት ቦታ አለ ወገኖቼ። ቦታ አለን፣ ስፍራ አለን፣ መጠለያ አለን። የአባታችን እቅፍ እጁን ዘርግቶ እየጠበቀን ነው። ለሕይወታችን ታማኝ የሆነው አባት፣ እውነተኛ እረኛ፣ ከወደሱ ተጠግተን እርፍ እንድንል ነው ዛሬ የምንጸልየው። አባት ሆይ በቃ አስጠጋኝ፣ አሳርፈኝ እንለዋለን። የኔና የናንተ የዘላለም መኖሪያ የዘላለም አምላክ እግዚአብሔር አለ። ልጆቹ ነን እኮ። ኃላፊነቱን ስለ ሕይወታችን እሱ ይወስዳል። ጠባቂያችን ነው፣ እረኛችን ነው፣ መሪያችን ነው፣ ረዳታችን ነው። ከኛ የሚጠበቀው በቃ በሱ ታምኖ ማረፍ ብቻ ነው። በአንተ ታምኜ እርፍ እላለሁ ስንለው እግዚአብሔር ደግሞ ስራውን ይቀጥላል። ሐሳባችን፣ ጭንቀታችን፣ ሸክማችንን ለሱ መስጠት እንዲሆንልን፣ በሱ ታምኖ መረጋጋት ማረፍ እንዲሆንልን ዛሬ እንጸልያለን። ኃይሉንና ችሎታውን ሊያሳየን ይወዳል አባታችን። ስናርፍለት ነው መስራት የሚጀምረው። አንተ አባቴ ነህ፣ አልቀበዘበዝም። በቃ ይኸውና በቃ ላንተ ሰጠው፣ ይኸው ጭንቀቴ፣ ይኸው መከራዬ፣ ይኸው ሸክሜ ብለን ስንሰጠው ያሳርፈናል፣ ማዳኑን ያሳየናል። ከተቅበዝባዥነት እንወጣለን። እህቴ አንድ ነገር እነግርሻለሁ። እረፊ እያለሽ ነው ጌታ። እረፊ፣ ለኔ ጣይና እርፍ በይ፣ ሸክምሽን ለኔ ስጭኝ እያልሽ ነው። ምትጨነቂበትን፣ ምትውጪ ምትወርጅበትን፣ መፍትሄ ያጣሽበትን ጉዳይ ለኔ ስጪና እረፊ እያለሽ ነው። በእግዚአብሔር ጉያ ግቢ፣ እረፊ። አንተም ወንድሜ በጌታ ታመን እርፍ በል፣ እርፍ በል። ብቻህን አትንገላታ።
ብቻህን አትውጣ አትውረድ። እግዚአብሔር እየጠራን ነው ወገኖቼ። እረፉ ካለ ደግሞ ማረፍ። አባቱን ሰምቶ እረፍ ሲባል እረፍ የሚል ሕፃን ልጅ እኮ ደስ ይላል። እኔና እናንተ ሕፃኖች ነን በእግዚአብሔር ፊት። እረፉ ሲል መታዘዝ ነው፣ መታዘዝ ነው። በቃ ማረፍ ነው። እኔና እናንተ አንተ ትችላለህ ብሎ ማረፍ ይሁንልን። የሕይወታችን ብርሃን እሱ ነው። ጌታ ሆይ አንተ የሕይወታችን ብርሃን አባዬ፣ ማረፍ ያስፈልገናል። በአንተ መታመን ያስፈልገናል። ጌታ ሆይ እግዚአብሔር ሆይ ባለማረፋችን አንተን ባልተመቸንበት ጌታ ሆይ በአንተ ባልታመንበት ነገር ሁሉ ጌታ ሆይ ይቅር በለን በእውነት እግዚአብሔር ሆይ አንተ ኑና ወደ እኔ ረፉ፣ እኔ አምላክ እንደሆንኩ አባታችሁ ነኝ፣ ማረፊያችሁ ነኝ እያልከን እንኳን አባዬ መፍትሄ ፍለጋ ከሌላ ቦታ እንቅበዘበዛለን፣ እንደክማለን፣ እንወጣለን፣ እንወርዳለን፣ እንለፋለን። ምንም ላይ ገይ ነገር አባዬ ዘመናችን አለቀ፣ ጉልበታችን አለቀ፣ ገንዘባችን አለቀ፣ ሰውነታችን ዛለ፣ ደከመን። ዛሬ ጌታ ሆይ ባንተ ማረፍ ይሁንልን። ጌቶች ጌታ አንተ ነህ፣ የንጉሶች ንጉስ አንተ ነህ፣ ማረፊያው አንተ ነህ፣ የጸጥታው ስፍራ አንተ ነህ፣ መጠጊያ መሸሸጊያ አንተ ነህ። አባዬ አላርፍ ያለው ልባችን ኮዲያ ኮዲ ከምንዋከብበት የዓለም ጉዳይ ለማትሞላ ዓለም አባዬ ለማይሞላ ኑሮ እርካታ ለሌለው ጊዜያችን እየተበላ ነውና ጌታ ሆይ አባዬ በቅፍ መሆን ይሻለናል፣ ካንተ ጋር መሆን ይሻለናል። በምድረ በዳም ቢሆን ካንተ ጋር መሆን ይሻለናል። ጌታ ሆይ ዛሬ እንጸልያለን አባዬ፣ በአንተ ማረፍ እንዲሆንልን እንጸልያለን። ትውት አድርገን እግዚአብሔር አባት ሆይ በቅፍ መግባት እንዲሆንልን እግዚአብሔር ሆይ እግዚአብሔር እየተወራጨን በቃ እየተወራጨን እየተቀበዘበዝን እንዲረዳን እንኳን እድል አልሰጠነውም። ጌታን እርፍ ስንል ነው ጌታ ሚረዳን። ጸጥ ብለን በእርጋታ ስንቀመጥ ነው ጌታ ሚረዳን። ጌታ እግዚአብሔር አባት ሆይ እግዚአብሔር ሆይ በዚህ ዘመን ጌታ ሆይ ብዙ ጨለማ አለ፣ ብዙ ግራ የሚያጋባ ነገር አለ፣ ብዙ የዛልንበት ነገር አለ አባዬ፣ ጥያቄ የሆነብን ነገር አለ፣ ተራራ የሆነብን ነገር አለ። ታሳርፈው አንተ ነህ አባዬ፣ አንተ ትልቅ ነህ፣ አንተ ኃያል ነህ። አንተን ለተጠጉ ወደ አንተ ለመጡ ታሳርፋለህ አባዬ። ማረፍ ይሁንልን በቃ እርፍ ብለን ጌታ ሆይ ያንተ የሆነውን መቀበል ይሁንልን አባዬ። የተረጋጋ ነገር አባዬ፣ የተረጋጋ ሕይወት ከወዲያ ከወዲህ ከሚያላጋን የዓለም ሩጫ አንዱ ስድለው አንዱ አባት እንደሌለው እረኛ እንደሌለው እየሆንን ነውና ጌታ ሆይ ዛሬ ጠራህን፣ እረፉ አልከን። በቃ እረፉ አባዬ፣ ማረፍ ይሁንልን አባ። ብዙ ደክመናል፣ ብዙ አባዬ አእምሯችን የተያዘበት ዓይናችን የተጋረደበት እግዚአብሔር አባት ሆይ ወደ አንተ እንዳናይ አባዬ ልባችን እንዳርፍ ሰብሰብ እንዳንል የሚያረግ ነገር አለ አባዬ አለ። ጌታ ሆይ ውካታው በስቷል፣ ጫጫታው በስቷል። ጌታ ሆይ ባንተ ማረፍ ይሁንልን አባዬ። ሕዝብህን አሳርፈን ጌታ ሆይ በአንተ ማረፍ ይሁንልኝ፣ በአንተ ማረፍ ይሁንልኝ ጌታ ሆይ። ከሁኔታው አባዬ አውጣን፣ ካለንበት ሁኔታ አውጣን አባዬ። እግዚአብሔር ሆይ ሁሉን የምታይ ሁሉን የምትችል ኤልሻዳይ የሆንክ ትልቅ የሆንክ አባት፣ የምታኮራ አባት፣ ብርሃናችን አንተ ነህ፣ ተስፋችን አንተ ነህ፣ ኃይላችን አንተ ነህ፣ መጠጊያ መሸሸጊያ ዋሻው አንተ ነህ አባ፣ ማምለጫው አለቱ አንተ ነህ።
አንተ ከፊት ቀደም አባ፣ አንተ ታይልን ጌታ ሆይ አሳርፈን አባዬ፣ አሳርፈን በቃ አላወቅንበትም አባዬ። አንተን በመተማመን የሚጠባበቁ ጌታ ሆይ በአንተ ያረፉ ብዙ ያተርፋሉ። እፎይ ይባላል አባዬ። እፎይ ማለት ይሁንልን በአንተ እፎይ ብለን አባዬ እምነታችንን ጌታ ሆይ መደገፋችንን መተማመናችንን በአንተ ላይ ብቻ እንዲሆን እግዚአብሔር ሆይ ማረፍ ያንተን ጊዜ ማወቅ ነውና፣ አንተን ተማምኖ ማረፍ አንተን መታዘዝ ነውና መታዘዝ ይሁንልን። አልተውኩሽም አለ በቃ ጌታ፣ አልተውኩሽም አልክ፣ አልጥልሽም አልክ። እግዚአብሔር ሆይ አንተ አትተወንም፣ አንተ አትጥለንም። እግዚአብሔር ሆይ ያዘን አባ፣ ያዘን የማትዘገይ የማትቸኩል አባዬ አላርፍ ያለው ልባችንን ዛሬ ታሳርፈው ዘንድ ጌታ ሆይ እንለምናለን፣ እንጸልያለን። በብዙ ችግር ውስጥ ያሉ አሉ። እግዚአብሔር ሆይ ዛሬ ትናገራለህ አባዬ። ረፊ እያልከኝ ነው። እኔ አባትሽ ነኝ ረፊ፣ እኔ እረኛሽ ነኝ ረፊ፣ በእኔ ታመኝ ነይ እያለ እየተጣራ ና እያለ እየተጣራ አባዬ ጥሪን ሰምተን ችላ እንዳንል ጌታ ሆይ መቅበዝበዛችን እንዲያቆም አባዬ ዘመናችን በከንቱ እንዳይበላ ጌታ ሆይ አንተ ካየህልን ነገር ጌታ ሆይ እንዳንጎል ከበረከት እንዳንጎል አባዬ ልክ እንደ ሕፃናት በአባታቸው እንደሚታምኑ ከጉያ እንደማይወጣ ሕፃን ዛሬ ወደ ጉያ መግባት ይሁንልን። ዛሬ አባዬ የሁሉ ነገር ጣል አድርገን አባዬ ሸክም የከበደን ወደ እኔ ኑ ብለሃል ጌታ ሆይ። እኔ አሳርፋችኋለሁ ብለሃል ጌታ ሆይ። ሸክምንም እኮ መስጠት መታዘዝ ነው አባ። ዛሬ መታዘዝ ይሁንልኝ። ዛሬ አባዬ አንተን መስማት ይሁንልን። እረፉ ስትል ማረፍ ይሁንልኝ። ባላረፍኩበት ዘመናት፣ አንተን ባልሰማሁበት ዘመናት፣ አንተን ባልታመንኩበት ዘመናት በራሴ አመጣዋለሁ ብዬ በራሴ ችለዋለሁ ብዬ በዚህና በዛ ወጣዋለሁ ብዬ አባዬ የተበላውን ዘመን የባከነውን ነገር ሁሉ ምርኮ እንዲመለስ አባዬ ምርኮ እንዲመለስ አንበጣና ኩብኩባ የበላባችሁን ዘመን እመልሳለሁ እንዳልክ አባዬ ዛሬ ምርኮ መመለስ ይሁን፣ በአንተ ማረፍ ይሁን ጌታ ሆይ እንለምናለሁ፣ ጸልያለሁ አባዬ። ዛሬ ደግሞ ጌታ ሆይ ተናገርክ አባዬ፣ እየጠበቅከን ነውና ጌታ ሆይ ወደ አንተ መጠጋት ይሁንልን፣ አንተን መስማት ይሁንልን አባዬ። ያጣነው ረፍት ነው፣ ያጣነው መረጋጋት ነው። እግዚአብሔር ሆይ የሚቀበዘበዙትን ታሳርፋለህ። ሙሴ በመከራ በጭንቅ ሰዓት ባለበት ግብፃውያን እያሳደዷቸው ከኋላ እየተከተሏቸው ባለበት ሰዓት ግራ በተጋባበት ሰዓት አንድ ነገር ለሕዝቡ ተናገረ። በዘጸአት 14 ላይ ሃሌሉያ እግዚአብሔር ስለናንተ ይዋጋል እናንተም ዝም ትላላችሁ አላቸው ይላል። በቃ ውጊያችንን የምትዋጋ አንተ ነህ። ከምናየው ከማናየው የምትጠብቀን አንተ ነህ። በሩቅ ባለው በቅርብ ባለው ሁሉ ጌታ ሆይ ክርክራችንን የምትከራከር አንተ ነህ አባዬ። ይህን እናውቃለን። ግን ደግሞ ልባችን እየተጨነቀ አይምሯችን እየተቅበዘበዘ አባዬ ማረፍ ባቃተን ነገር ላይ አባ ዛሬ አሳርፈን እልሃለሁ አባዬ።
የማረፍ መንፈስ በእኛ ላይ ይለቀቅ። የመረጋጋት መንፈስ፣ ጸጥ ብለን በፊት የመሆን መንፈስ አባይዬ እግዚአብሔር ሆይ እኛ ከዚህች ዓለም አይደለንም። በምድር ያለው በዓለም ያለው አባይዬ ለእኛ የሚመች ነገር አይደለም። ከአእምሯችን በላይ ነው፣ ከምንረዳው በላይ ነው አባይዬ። አንተ ግን ትረዳዋለህ። አንተ ግን መፍትሄው ነህ። መፍትሄው ወደ አንተ መጠጋት ብቻ ነው። ዛሬ መጠጋት ይሁንልን አባይዬ። ወደ ቤታችን መግባት፣ ወደ እቅፍ መግባት አባይዬ። ስፍራችን ያ ነው አባዬ። በምድርም በዚህ በተከበበ ከተማ በጨለማ ስፍራ እንኳን ያንተ ብርሃን አባይዬ በእኛ ላይ አለ። አባታችን ኃላፊነት ወስደሃል ጌታ ሆይ። ሁሌ ከእኛ ጋር አለ። ስትጠራን እንድንሰማ አባይዬ፣ አርጉ ብትለንን እንድናረግ አባዬ። የመታዘዝ ህይወት ነው የሚያሳርፈው። አንተን መስማት ነው የሚያሳርፈው አባይዬ። አንተን መስማት ይሁንልን ጌታ ሆይ አባይዬ። አንተ ካለ ሁሉ አለና አባይዬ። እረፍታችን፣ እርካታችን እግዚአብሔር ሆይ እርካታችን። የዚህ ዓለም ነገር ምንም አያረካም፣ አይጨበጥም። በቃ አንዱ ስንለው አንዱ እግዚአብሔር ሆይ አልቻልነውም። በቃ ጌታ ሆይ ከኛ አቅም በላይ ነው አባ። እንደ ሰው አይሆንም ጌታ ሆይ። በአንተ መንፈስ፣ በአንተ ኃይል፣ በቃልህ ግን እግዚአብሔር ሆይ ወደ አንተ በመጠጋት በአንተ በማረፍ ግን ሁሉ ይቻላል አባይዬ። ይሄንን ጥበብ ስጠን ጌታ ሆይ። በአንተ መታመንን ስጠን እግዚአብሔር አባት ሆይ። በአንተ አባይዬ ደስ መሰኘት፣ መርካት አለ። የሰላሜ ምንጭ አንተ ነህ፣ የእረፍት ምንጭ አንተ ነህ አባይዬ። እንፈልግሃለን ዛሬ ጌታ ሆይ። በብዙ የሚቅበዘበዙ በብዙ አባዬ ማረፊያ ቃታቸው በተለያየ ነገር አእምሯቸው የተያዘ መንፈሳቸው የተያዘ በጌታ በኢየሱስ ክርስቶስ ስም ዛሬ ማረፍ እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ለእህቴ ማረፍ ይሁን። በጌታ በኢየሱስ ክርስቶስ ስም ለወንድሜ ማረፍ ይሁን። በጌታ በኢየሱስ ክርስቶስ ስም ለኔ ማረፍ ይሁን። ሙሉ በሙሉ በቃ አባዬ ምንም ሳናስቀር ጌታ ሆይ በአንተ መደገፍ፣ በአንተ ማረፍ ይሁንልን እግዚአብሔር አባት ሆይ። ጌታዬ ሆይ እንደተናገርከን አባ እረፉ፣ እኔ አምላክ ነኝና እረፉ አልክ። በቃ አባዬ ሃሌሉያ። አባት ሆይ አንተ ታማኝ ነህ፣ አንተ ታማኝ ነህ ጌታ ሆይ። አንተ ሁሉ በሁሉ ነህ እግዚአብሔር ሆይ። አንተን ታምኖ ማናፈረ ጌታዬ አምላኬ። አንተን ጠርቶ ማናፈረ፣ ተማምኖብ ማንከሰረ። የተዘጋው ትከፍታለ፣ የወደቀን ታነሳለ፣ የታመመን ታድናለ፣ የሞተውን ታስነሳለ። ሃሌሉያ። ስልጣን ያንተ የኔ ጌታ፣ ስልጣን ያንተ፣ ስልጣን ያንተ ጌታዬ ሆይ፣ ስልጣን ያንተ፣ ስልጣን ያንተ የኔ ጌታ፣ ስልጣን ያንተ፣ ስልጣን ያንተ ጌታዬ ሆይ፣ ስልጣን ያንተ። አንተን ጠርቶ ማናፈረ፣ ተማምኖብ ማንከሰረ። የተዘጋው ትከፍታለ፣ የወደቀ ታነሳለ፣ የታመመው ታድናለ፣ የሞተውን ታስነሳለ። ስልጣን ያንተ የኔ ጌታ፣ ስልጣን ያንተ አባዬ፣ ስልጣን ያንተ፣ ስልጣን ያንተ ጌታዬ ሆይ፣ ስልጣን ያንተ አባዬ። እናመሰግናለን ጌታ ሆይ፣ እናመሰግናለን አባዬ። ቃል ታማኝ ነው። የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና
በመመለስና በማረፍ ትድናላችሁ። ሃሌሉያ። በጸጥታና በመታመን ኃይል ይሆንላችኋል ይላል። እናንተ ግን እምቢ አላችሁ ይላል። በዚህ በኢሳይያስ ላይ ኢሳይያስ 30:15 ላይ የእስራኤል ቅዱስ እግዚአብሔር አባታችን በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። እናንተም እምቢ አላችኋል። አባዬ እምቢታችን አለመታዘዛችን ነው አባዬ ማረፍ ያቃተን። ጌታ ሆይ ምሕረት አድርግልን አባ። እረፉ ስትለን ባላረፍንበት ጌታ ሆይ ማረን አባዬ። ዝም በሉ ስትለን በተናገርንበት፣ ተናገሩ ስትለን ደግሞ እግዚአብሔር አባት ሆይ ጸጥ ባልንበት አባዬ የማይታዘዙ ልጆች በሆንበት ጌታ ሆይ ምሕረት አድርግልን፣ ይቅርታ አድርግልን አባ። መቅበዝበዛችን ከእኛ የመጣ ነው። አለማረፋችን ከእኛ የመጣ ነው አባዬ። ይህ ሁሉ ድካም የመጣው ከእኛ ስተት ነው፣ ከእኛ አለመታዘዝ ነው። እግዚአብሔር ሆይ ምሕረት አድርግልን አባዬ። ስላልሰማንህ ነው። እረፉ ስትለን አልሰማንም፣ ተዉ ስትለን አልተውንም አባዬ። ማረን ጌታ ሆይ ማረን አባ፣ ማረን ጌታ ሆይ። ማረፍ ነው በቃ፣ በአንተ ላይ ታምኖ ማረፍ ይሁንልን አባዬ። ነገራችንን ሁሉ ጣል አድርገን ጌታ ሆይ ጌታ ሆይ አባዬ ከድካም አውጣን ጌታ ሆይ አውጣን ከድካም እግዚአብሔር አባት ሆይ እንደገና ጌታ ሆይ እንደገና አባዬ እንደ ልጅነታችን እንደነበረው እንደቀደም አባዬ ከእግር ስር እንዳንጠፋ ቁጭ ብለን ጌታ ሆይ አንተን መስማት እንዲሆንልን እንደ ማርያም የበለጠውን እንድንመርጥ አባዬ እንደ ማርታ መቅበዝበዝ ሳይሆን ጌታ ሆይ ማርያም የበለጠውን መርጣለች ብለሃል፣ ትልቁን መርጣለች ብለሃል አባዬ። መቅበዝበዝ ነው ዛሬ ጌታ ሆይ አንተን እንዳንሰማ ያደረገን፣ እንዳንታዘዝ ያደረገን አባዬ። ያራቀን ነገር፣ ያደከመን ነገር አባይ፣ ያዛለን ነገር ጌታ ሆይ እንዳንፈወስ ያደረገን አባ። በሌላ ነገር ታምነን ነው ጌታ ሆይ፣ ከንቱ በሆነው ነገር ተይዘን ነው አባዬ። አላቀን ጌታ ሆይ አላቀንና እግዚአብሔር ሆይ በአንተ ጉያ መሆን ይሁንልን። በቤትህ ቅዱስ በሆነው ቤትህ ሰላም በሞላበት ቤትህ አባዬ ከአንተ ጋር ሲሆን እኮ ሰላም አለው። ከአንተ ጋር በዋል ማደር አባዬ ሰላም አለው፣ ጤና አለው፣ እረፍት አለው አባዬ። በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ አባዬ። ጌታዬ አምላኬ ንጉሴ የሁሉ ምንጭ የሆንክ የሁሉ ማደሪያ የሆንክ አባዬ የዘላለም አምባ አንተነ፣ መጠጊያ አንተነ አባዬ። ለሚታመኑብህ አባዬ አንተ አባዬ ተባረክ አባዬ። ሰላማችን አንተነ፣ ጤናችን አንተነ፣ ደስታችን አንተነ አባዬ። በአንተ የታመኑ እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ሃሌሉያ! እንደ ጽዮን ተራራ የማይበገር አባዬ ከአንተ ጋር የሆነ ጌታ ሆይ ምን ይጎልበታል? ምን ያጣል? አባዬ ወደ እኔ ልትመጡ አልወደዳችሁም፣ ኑ ወደ እኔ እያልክ ስትጣራ ጌታ ሆይ መስማት ይሁንልን አባዬ። ጥሪን መስማት ይሁንልን። በሌላ ነገር መታመን፣ በገንዘብ መታመን፣ በሰው መታመን፣ በስልጣን በዘር መታመን ኪሳራ ውስጥ ከቶናል አባ። አልሞላም፣ አልተሳካም ጌታ ሆይ ብዙ ነገር ሞከርን፣ ብዙ ነገር አባዬ ጊዜ አጠፋን እንጂ የሆነ ነገር የለም። ስኬታችን አንተ ነህ፣ አንተ ነህ የፍሬያችን አንተ ነህ አባዬ። አንተ ከሌለ ፍሬ የለም። ካንተ ውጪ ያለው የከንቱ ከንቱ ነው አባዬ።
መጽናኛ አንተ መሸሸጊያ ዋሻ መሸሸጊያ ዋሻ ክብራችን አንተነ ክብራችን አንተነ አንተም ተዋጊነ ስም እግዚአብሔር ነው። አባዬ ሃሌሉያ ሃሌሉያ መሸሸጊያ ዋሻ አባዬ ተባረክልን። እናመሰግናለን አባዬ ማምለጫ ስፍራ ካንተ እጅ ማን ያወጣናል? ካንተ ቤት ማን ያወጣናል? ከጉያ ማን ያወጣናል? እግዚአብሔር ሆይ እስከ ዛሬም ድረስ ጌታ ሆይ በሕይወታችን ውስጥ ባለፈው ነገር አባዬ ጣልቃ እየገባህ አባዬ በተናጠቅከን ነገር ጌታ ሆይ ባስጣልከን ነገር ጌታ ሆይ እናመሰግናለን። አባት ሆይ ብዙ አምልጠናል አባ፣ ብዙ ባንተ ተሻግረናል አባዬ። በጠራን ሰዓት ደርሰሃል ጌታ ሆይ እግዚአብሔር ሆይ ከኛ እንኳን ስተት ቢሆን ከኛ እንኳን ኃጢአት ቢሆን የመጣውን ነገር ጌታ ሆይ ጣልቃ ገብተህ ከርህራሄ የተነሳ ከምሕረት የተነሳ አስመልጠህናል፣ አሻግረህናል አባዬ። ከጠላት ንክሻ ከጠላት መንጋጋ በአንተ ድነናል አባዬ። ብዙ አድርገህልናል። ከቃላት ያለፈ ከቁጥር ያለፈ አባዬ ከምንናገረው በላይ የሆነልንን አባዬ እናመሰግንሃለን። ተዋግተህልናል፣ እናመሰግንሃለን። ረዳታችንን እናመሰግንሃለን። ባገኘን መከራ አባዬ አንተ ማረፊያችን ጌታ ሆይ ማረፍ ኑ አልክ። በቃ ዛሬ ማረፍ ነው። በቃ ማረፍ ይሁንልን። የመቅበዝበዝ ዘመን ያብቃ። የጭንቀት ዘመን ያብቃ። የህመም ዘመን ያብቃ አባዬ። ወደ አንተ አይናችን ልባችንን እንድንመልስ ጌታ ሆይ አንተን እንድንጠብቅ እግዚአብሔር አባት ሆይ በአንተ የታመኑ ጌታ ሆይ አያፍሩምና ጌታ ሆይ ዛሬ አባዬ መታመን ይሁንልን ጌታ ሆይ ካንተ ውጪ ማንም የለምና አባዬ ባንተ ማረፍ ይሁንልን አባዬ። አይበላ በቃ ጊዜያችን አይቃጠል እግዚአብሔር ሆይ ጊዜው አልቋል፣ ዘመኑ አልቋል አባዬ። ሳንተ ስትመጣ በመስቀሉ ስር እንድታገኘን አባዬ ከቤት የወጣነው ወደ ቤት እንድንመለስ ጌታ ሆይ እምነታችን ባንተ ላይ ብቻ እንዲሆን፣ መደገፋችን ባንተ ላይ ብቻ እንዲሆን፣ መሰብሰባችን ባንተ ጋር ዘንድ እንዲሆን አባዬ አንተ ላወቁብህ ክብር ነህ የማዕረግ መጎናጸፊያ የሐዘን ዘመን ማስረሻ ከማይነጥፍ ሰላም መድረሻ። ሃሌሉያ ሃሌሉያ። እግዚአብሔር የተባረከ ይሁን። ፍቅር እያየለ እየጨመረ የሚሄድ ጌታ አባዬ ጌታዬ አምላኬ እንኳንም ያንተ ሆንን፣ እንኳንም ልጆች አረከን፣ እንኳንም አባዬ ኑና ረፉ አልክ ጌታ ሆይ በፍቅር ትጠራናለህ ጌታ ሆይ በፍቅር የጠራህን በፍቅር የሰበሰብከን በምህረት የሰበሰብከን እግዚአብሔር አባት ሆይ አሁንም ጌታ ሆይ እያንዳንዳችን በስም የተጠሩ ልጆች ሁሉ ጌታ ሆይ ከዚህ ከሚያዋክበን ያለምኛ ነገር ጌታ ሆይ እረፍት ከነሳን ነገር ጌታ ሆይ ወደ አንተ መሮጥ ወደ አንተ መሰብሰብ ድምፅህን መስማት አባዬ መታዘዝ እንዲሆንልን ዛሬ እንለምናለን እንጸልያለን። እግዚአብሔር አባት ሆይ በእኔ እረፉ ብለሃል። እግዚአብሔር አባት ሆይ እረፉ እኔ አምላክ እንደሆንክ እወቁ አልክ ጌታ ሆይ ትልቅነትህን ለማሳየት አባዬ ማንነትህን አባዬ አውቀን ጌታ ሆይ በአንተ ብቻ መታመን እንዲሆንልን እግዚአብሔር ሆይ ዛሬ እንለምናለን ጸልያለን። አባት ሆይ አምላካችን አባታችን እግዚአብሔር ሆይ እኛ አይደለንም የመሰማሪያ በጎች ነን። እኛ እግዚአብሔር ሆይ እኛ አይደለንም አንተ ነህ ጌታ። እኛ አይደለንም አንተ ነህ አባት አባዬ እኛ በጎች ነን፣ እኛ ልጆች ነን። አንተ እረኛ ነህ አባዬ። አንተ የተቀደስክ ነህ፣ የተፈራህ ነህ አባዬ። እንዳንተ ያለ ማንም የለም ጌታ ሆይ በፊት ዝም ማለት ይሁንልን። ዝም በቃ ዝም አባዬ ዝም እንደ ሕፃን ልጅ በአባቱ ታምኖ ጌታ ሆይ
በዋህነት ልቡን እንኳን አባዬ ላንተ እንዳስገዛ ሕፃን ልጅ ካጠገብ ሊጠፋ እንደማይወድ ልጅ ካንተ ሲርቅ እንደሚፈራ ሕፃን አባዬ በጉያህ መኖር ባንተ ጉያ አባዬ ባንተ ኃይል መታመን ባንተ መኩራት ይሁንልን አባዬ ያለ ምንም መከፋፈል አባዬ ልባችን ላንተ ይገዛባ ላንተ ይገዛ አባዬ በሰማይ ያለ በማደሪያ ያለ ትልቅ አባት አንተ ነህና አባዬ ቅዱስ የተፈራ እግዚአብሔር ሆይ ማንም የማይቀድም ማንም አባዬ ካንተ በላይ የሌለ ከሁሉ የበላይ የሆንክ እግዚአብሔር ሆይ ስም በምድርና በሰማይ የተመሰገነ እግዚአብሔር አባት ሆይ ራሳችንን አዋርደን ዝቅ ብለን በትህትና አባዬ ካንተ ጋር መሆን እንዲሆንልን አባዬ በእኛ ደስ እንድትሰኝ እግዚአብሔር ሆይ ያልታዘዝንበት ዘመናችን እንዲያበቃ ያላረፍንበት ዘመናችን እንዲያበቃ ካንተ ጋር የተራራቅንበት ዘመናችን እንዲያበቃ አባዬ እንድንመለስ ወደ አንተ እንድንመለስ ወደ ጉያህ እንድንመለስ እንድትረዳን እለምናለሁ ጸልያለሁ ዛሬ ጌታ ሆይ መመለስ ይሁንልን ማረፍ ይሁንልን ጌታ ሆይ እኔ ከፍ ከፍ እላለሁ አልክ አባዬ ከፍ ከፍ እላለሁ ልክኛ ስናርፍ አንተ ስራህን ትጀምራለህ አለማረፋችን ነው እንዳትሰራ ያደረገ አለመረጋጋታችን ባንተ አለመታመናችን እግዚአብሔር ሆይ ለኛ እንዳትሰራ አደረገ ጌታ ሆይ ከለከልንህ አባዬ እንዳትሰራ ከለከልንህ እኛም ደግሞ ጌታ ሆይ በያዝነው ነገር አባዬ አልቀናንም አልሆነልንም አልሞላልንም አባዬ አልዳንም አልተፈወስንም አላተረፍንም ዛሬ ባንተ ማረፍ ይሁንልን ረፉን ያምላክ እንደሆንኩ ወቁ በአሕዛብ ዘንድ ከፍ ከፍ እላለሁ ሃሌሉያ እግዚአብሔር ከፍ ይበል አሁንም አንተ ከፍ በል አሁንም አንተ ንገስ አሁንም እግዚአብሔር ሆይ እግዚአብሔር ግን በተቀደሰ መቅደሱ አለ ምድር ሁሉ በፊቱ ዝም ትበል ዕንባቆም 2:20 ላይ ኢየሱስ ጌታ ነው ጌታ ሆይ እናመሰግናለን አባዬ ስለረዳህን ስላገዝከን ጸሎታችንን ደግሞ ስለሰማ አባዬ ይህንን ደግሞ ጸሎት ጸልየን አባዬ ማረፍ ስለሚሆንልን ለውጥ ስለሚመጣ እግዚአብሔር ሆይ የልባችንን መሻት አባዬ ትሰጠን ዘንድ እኔ ለምናለሁ ጸልያለሁ ይህንን ጸሎት የሚያዳምጡቶች ወንድሞች ሁሉ አባዬ ማረፍ ባቃታቸው ነገር እንዲያርፉ አባዬ በሚያንገላታቸው ነገር ጌታ ሆይ ወደ አንተ ተጠግቶ ማረፍ እንዲሆንላቸው የታመሙ እንዲፈወሱ በጌታ በኢየሱስ ክርስቶስ ስም አባዬ በማጣት ቢሆን በፋይናንስ ቢሆን በጌታ በኢየሱስ ክርስቶስ ስም በረከት እንዲለቀቅ አባዬ ወደ አንተ በመጠጋት ጌታ ሆይ የምትቅበዘበዝ ነፍስ እንድታርፍ እህቶቼ እንዲያርፉ ወንድሞቼ እንዲያርፉ አባዬ ድምፅህን አጥርተን መስማት እንዲሆንልን በጌታ በኢየሱስ ክርስቶስ ስም አባዬ ዛሬ ጸለይኩኝ እኔ አባቶይ ተባረክ ካንተ ጋር እንደመሆን ደስ የሚያሰኝ ነገር የለም በዚህ ዓለም ምን ደስ የሚያሰኝ ነገር አለ ካንተ ጋር እንደመሆን በዚህ ጊዜ ምን ደስ የሚያሰኝ ነገር አለ የኢየሱስ እንደመሆን ሃሌሉያ ኢየሱስ በዚህ ዓለም ምን ደስ የሚያሰኝ ነገር አለ ካንተ ጋር እንደመሆን ሃሌሉያ በዚህ ጊዜ ምን ደስ የሚያሰኝ ነገር አለ የኢየሱስ እንደመሆን አባዬ ያንተ እንደመሆን የሚያረካ ነገር የለም ደስ የሚያሰኝ ነገር የለም ያንተ ስለሆነን አባዬ በጉያ ስላለን ጌታ ሆይ ስላልተውከን ስላልጣልከን አባዬ ውጊያችንን ስለምትዋጋ ስለምትፈውሰን ስለምታድነን ከኛ ጋር ስላለህ አባዬ እናመሰግናለን
እናመሰግናለን። ክብር ሁሉ ላንተ ተጠቅልሎ ይሁን። ጌታ ሆይ ተመስገን፣ ተመስገን። ተባረክ አባዬ፣ ስለሰማኸኝ ተመስገን አባዬ። ሁሉ ላንተ ክብር ይዋል። እንወድሃለን፣ እናከብረሃለን። ኢየሱስ ያድናል። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። እግዚአብሔር የተባረከ ይሁን። ይህንን ጸሎት የሰማችሁ እህቶች፣ ወንድሞች እንደ ጸለይነው ጸሎት በእግዚአብሔር ላይ ታምነን ማረፍ እንዲሆንላችሁ እኔ እመኛለሁ። ደግሞ ይህንን ጸሎት ለብዙዎች እንዲደርስ ላኩላቸው። በቃ የእግዚአብሔር ድምፅ ነው ጸሎት፣ የእግዚአብሔር ድምፅ ነው። የእግዚአብሔር ድምፅ ምን ሰማበት ነው። እግዚአብሔር መልስ ይሰጣል በጸለይነው ጉዳይ ላይ። ዛሬ ብዙ የሚቅበዘበዙ እህቶች ወንድሞች አሉ። ላኩላቸው፣ አብረው ይጸልዩ። ጌታ ተናግሯል። በቃ እረፉ፣ እኔ አምላክ እንደሆንኩ ወቁ ብሏልና በጌታ ታምነን ማረፍ ይሁንልን እላለሁ። ተባረኩ። በጌታ ፍቅር ወዳችኋለሁ። መልካም ቀን ይሁንላችሁ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።